እነዚህ ልጆች በዚህ በ4 ኪሎ ማዕከል የሚሰለጥኑ የዚህ የፕሮጀክት ልጆች ናቸው። የዚህ የበጋ ሰልጣኞች ናቸው። አሁን ግን እዚህ አካባቢ የመጣ ነው አንዳንድ የኤሮቢክስ እና ለሃንድ ቦሉ ሊጠቅም የሚችል ለምሳሌ ማንኛውም አሁን ሃንድ ቦል እንስራ ብንል ጂምናስቲክ ካልሰራ ማንኛውም አሁን በክለብ ደረጃ የሚጫወቱን ቢሆን እነዚህ ልጆች ከዚህ በጂምናስቲክ ሰርተው ወደፊት ካልሄዱ በስተቀር ሌላው መስራት ስለማይችሉ አሁን እሱን ለማሳየት ነው እዚህ የመጣ ነው። አዎ እንግዲህ ይሄ ውድድሩ በጣም ጥሩ ነው። እኔ በጣም ነው ደስ ያለኝ። ለዛ ነው እነዚህን ልጆች ይዣቸው የመጣሁት። ምክንያቱም አሁን በጣም ሞቅ ያለ ነው፣ በጣም ጥሩ ነው። ግን ያ ነገር መቀጠል መቻል አለበት የሚለው ውድድሩ ለምሳሌ አሁን ሳይ የክፍለ ከተሞች ውድድርና በተዚህ ሚኒቴሪው ክፍል ያሉት ኮምፒቲሽናቸው ላይ የተመጣጠነ አይደለም እንዳየሁት። አትሊስት ወደፊት ያለው አካል ማድረግ ያለበት ምንድነው ወደፊት እነዚህ በታዳጊዎች አካባቢ በክፍለ ከተማ ያሉትን ለብቻ ውድድሮች ማድረግ እንደገና ደግሞ እዚህ ሚኒቴሪዎችን አሉ። ከዚህ በፊትኛ ስንጫወት የነበረው አየር ኃይል አለ፣ ባህር ኃይል አለ፣ አዲስ አበባ ፖሊስ አለ። እነሱ እንደዚህን ቻሌንጅ ሊያደርጉ ይችላሉ ማለት ነው። ፕሮጀክቱ እንዲስፋፋ ምን መደረግ አለበት? ቀደም ሲል እንደነበረው እንግዲህ ፕሮጀክቱ እንዲስፋፋ በክፍለ ከተማ ደረጃ ለምሳሌ በትምህርት ቤት ኤሌመንተሪ ላይ አንደር 13 ላይ የግድ መሰራት መቻል አለበት። ሃይ ስኩል ላይ ደግሞ አንደር 15 አንደር 17 ላይ ሃይ ስኩል ላይ መሰራት መቻል አለበት። ከዛ በኋላ እነዛን ልጆች ወደ ክለብ ለማምጣት አይቸገርም፣ በቀላሉ ወደዛ ማምጣት ይቻላል። ስለዚህ ፕሮጀክቱ ከታች መሰራት አለባቸው የሚል እምነት አለ። እኔ እንግዲህ በእጅ ኳስ እስካሁን የቆየሁበት አመት ከ40 እና ከ50 አመት በላይ ይሆናል። ስለዚህ ያ በዛ ሰዓት አሁን ያለው ሁኔታዎች ለውጡ ብዙም የማያው ነገር የለም። ግን አሁን ጭላንጭሉ ትንሽ ያለው አሁን ጥሩ እንቅስቃሴ ይታያል። ያ ሁኔታ ግን መቀጠል መቻል አለበት የሚል እምነት አለኝ። ሌላው ያልተከስኩት የሴቶች ቡድን አሁን እዚህ እያየው ነው ያሉት። አሁን እንጃ ይሄ ሞዴፊክ የሆነ ነገር የተገጣጠመ እንጂ ኦፊሻሊ በትክክለኛ መንገድ ያለ ቡድን አይመስለኝም። ግን ደንበኛ ቡድን የግድ ክለቦች የሴቶችን ቡድን መያዝ መቻል አለበት። ክለቦች የታዳጊ ቡድን መያዝ መቻል አለበት። ከታይ ደግሞ ፕሮጀክት ካልተያዘ ላይ የማምጣት ሁኔታ ችግር ሳለ ሴቶች ላይ የተጠናከረ ስራዎች መሰራት አለበት ነው ማለት። እሺ እኔም ስለ እንጂ ቃለ መጠይቅ ከነዚህ ከፕሮጀክት ልጆች ጋራ ቃለ መጠይቅ ስላደረክልኝ በጣም ነው የማመሰግነው። አጨብጭቡ እስኪ አጨብጭቡ። በጣም ነው የማመሰግነው። ለማንሳት ነው ምንሳ እዚህ ፕሪሚየር ሊግ ላይ ያጣነውን ዋንጫ እዚህ የአዲስ አበባ ሲቲ ካፕ ላይ ያጣነውን ዋንጫ ለማምጣት ለምን አዲስ አበባ ሲቲ ካፕ እንደ እቅድ ያዝነው ለአቋም መለኪያ ወደፊት ግን ትኩረት እንሰጠዋለን እየደመቀ ስለዚህ በፕሪሚየር ሊግ ላይ ጥሩ ውጤት እናመጣለን ሻምፒዮና ነው ብለን እናስባለን። በአጠቃላይ ግን ግባስ ነው ያለው በዶክተር ደግሞ ይሰጣል እንደምታየው ከግባስ ቀጥሎ ፕሪሚየር ሊግ ደረጃ 11 እና 12 ክለብ ያለው እጅ ኳስ ነው። እድገቱ ደስ ይላል። እጅ ኳስ እድገት ደስ ይላል። ግን እድገታችን በምንድን ነው? እንዴት ያደግነው? 12 ክለብ ሲኖርበት ፕሪሚየር ሊግ ሀገር ደረጃ አንድ ነገር ብቻ አይደለም። ዳኞቻችን አምስተኛ አራት ዳኛ ይዘን ሁሉ ጊዜ በየዓመቱ ይጫወታል። እነዚህ ዳኞች ፕሪሚየር ሊግ እነሱ ናቸው። ኢትዮጵያ እነሱ ናቸው። ሲካፉ እነሱ ናቸው። ያላቸውን እውቀት እያገለገሉ ፌዴሬሽን ዳኞችን የሚያበዛበት ለምን አንዳንድ ጊዜ ከባድ እኛም ዳኞቻችንን ልንጠራጠራቸው። ስለዚህ ዳኛ መስፋት አለበት። ስፖርት ብቻ አይደለም፣ ፕሮጀክት መስፋት አለበት፣ ዳኛ መስፋት አለበት፣ ኮሚሽነር መስፋት አለበት። የስፖርት እድገት ጤናማ የሚባል ህጻናት ይችላሉ። ዳኛ ይበዛል። ይሄ አላደለ እድገቱ ከአደረጃጀት ጀምሮ እድገታችን እንዴት ነው ተብሎ መታየት አለ። እኛ ጋር ብዙ እሱ ያሳስባል። ግን ያለው የህዝብ ተቀባይነት ስፖንሰር አድራጊዎች ወደዚህ ስፖርት ቢመጡ ስፖርታችንን አልሸጥም። አሁን አዲስ አበባ ራሱ ከዚህ ተምሮ የሚቀጥለው ዓመት ይሄ ስፖርት የሁሉ ተመልካች እንዴት ነው የሚሸጠው? እንዴት ነው የበለጠ ደግሞ ከፕሪሚየር ሊጎች ተወዳዳሪዎች በስኔ ክለቦችን አቋቁሞ ዓመቱን ሙሉ ውድድር ልክ እንደ አዲስ አበባ ኳስ ፌዴሬሽን እንደ አዲስ አበባ ሌላው ዓመቱን እንዴት አወዳደረ? አሁን የሴቶችም እያወዳደረ ዋናው የለም በጣም የሚገርምታ የሴቶች ዛሬ ተጀምሮ
በዚህ ሳምንት በአንድ ሳምንት ውድድር አመቱ ሙሉ እነዚህ ሴት ልጆች የሚጫወቱበት ሌላ ውድድር የሚደረግበት እድገት ጤናማ እድገት የሚባል ሁለመናው ነገር ዳኛ ኮሚሽን በውድድርና ስነ ስርዓት ሲያድ ክለቦችም እያሉ ለምን ስፖርት አሁን እየተከፈለው እየተተኮሰ ይሄ የሚተኮሰው እንዲቀጥ እንደ እግር ኳስ እንዲሆን አሰልጣኞችም አይታጣቶች ስልጠና እንዲወስዱ አሰልጣኞች የተለያየ አገልግሎት ወደዚህ እያመጣን አሰልጣኞችም ሼር እየተደራረጉ እየጎረጎሩ ስፖርታችንን በአፍሪካ ደረጃ ተወዳዳሪና ጠንካራ ክለቦች አሁን በተለይ ጠንካራ ቡድን ሞሮኮ ሄዷል። እኛ ቀርተን እነሱ ሄዷል። አዲስ ስራ አስፈጻሚ መጥቶ ገና ስናት ተደራጅ አልሄድም እነሱ ሄዱ። ሌላውን ክለብ ይሄዳል። ሲሄድ አሁን የአፍሪካ ክለቦች መሄድ ማለት ከባድ ነው። ስለዚህ አንድ ነገር ብቻ ማደግ የለበትም። በየአቅጣጫው ታደሉ ስፖርታችን የተሻለ ነው። አሁን ለምሳሌ ዛሬ ደስ ሚዲያው እናንተ ያው የሀገሪቷን ስፖርት ባለቤትነት ስላላችሁ መታችሁ እየተንቀሳቀሰ ሌሎችም መታችሁ ክለቦችን ብትቀርጹ አንዳንድ ጊዜ የክለቦችን ችግር ብታዳምጡ ፌዴሬሽኑ ብታናግሩ ማለት የሆነ ውድድር ብቻ ሲሆን ስቀርማ በአመቱ የኢትዮጵያ ቴሌቪዥን ስፖርት ክፍል ሌላው ሚዲያ እቅድ ይዞ በየክለቡ ቢፈትሽ ክልልን መጣ እያላችሁ እነሱ ብቻ እነሱ አሁን እናንተን ብዙ መጋበዝ ነበር እናንተን ፈልጓል እዛ ጋር ያዳዳ ዳኛ የተጫዋች የኮሚቴ ድርጅት ባደግ በአፍሪካ ደረጃ በዓለም ደረጃ ማንገባት ገንዘብ ወደ ሀገራችን ዶላር ማናመጣለን ከዛ ውጭ ይህንን ሚዲያ የሀገሪቷ መሪዎች ታላላቆች ስፖርት ሚኒስቴር ስፖርት በበላይነት የሚያመሩ ወጣቶችና ባህል ሚኒስቴር ትላልቆቹ ከንቲባዎች የአዲስ አበባ ከንቲባ የኢትዮጵያ ዋና ጠቅላይ ሚኒስትር የሚያዩ ይመስለኛል። ይከታተላል ገጻቸው ብዙ ይሄ ሜዳ ዓለም አቀፉን የቻለ ስታንዳርድ የሆነ ከስቴዲየም አጠገብ ቢሰራ ብዙ ስፖርተኛ ይፋል ብዙ ገቢ እናመጣለን። እዚህ መሀል ከተማ ላይ ተቀምጦ ስታንዳርዱ ያን ቢሮ በ1961 እንደተሰራ መንግስት ትኩረት ሊያደርግ ይገባል። ሜዳውን እንደምታውቁ እኛ እየለጣጠፍን ነው። ስለዚህ ይሄ ሜዳ ስታንዳርዱን ጠብቆ ዓለም አቀፋዊ ሆኖ ከተማዋ እየዘመነች ነው። አዲስ አበባ ምን እየሆነች ነው? እየዘመነች አይደል? ይሄ ሜዳ መዝመን አለበት። ዋና ከተማዋ ዋናው የቢዝነስ ቦታ የንግድ ቦታ ያለ ስቴዲየም ነው። ስለዚህ እዚህ ውስጥ ጅም መሆን አለበት። እዚህ ፀሐይ መመጣት የለበት፣ ጥላ መኖር አለበት። ይሄ ውድድር የቤቶች ውድድር ነው። ቤት ውስጥ ነው የምንወዳደረው። ውጭ መወዳደር የለም። ሌላው ዓለም ውጭ ስንሄድ ሜዳ ውስጥ ምንም አይነት እንደዚህ አይነት ሜዳ የምታወቀው። ስለዚህ ኢትዮጵያ በሁሉም እያደገች ስለሆነ ምን መሆን አለባት? ይሄንን ስታንዳርዱን የጠበቀ ጅም ሊሰራ ይገባል። እርግጠኛ ነን ይሄንን መንግስት ሲሰራ ያደርጋል። ለምን መንግስት ብዙ ኮሪደር እየሰራ ነው። ሀገሪቷን ውብ እያደረገ ነው። አዲስ አበባ ውብ እየሆነች ነው። ስለዚህ አንዷ የስፖርት ውብ መሆን እርግጠኛ ነኝ። ጠቅላይ ሚኒስቴራችን ያዩ የአዲስ አበባ ከንቲባ ያዩ የስፖርትና ሚኒስቴር ዋና ሚኒስቴር ይመለከቱ እንዳው ስታንዳርድ የተጠበቀ ዓለም አቀፍ የሆነ ጂምስ ይህንን ደግሞ አንተ አስተላልፈልን የዛሬ 2 ዓመት 1 ዓመት የምናይ ይመስለኛል። ያን ጊዜ ይስተካከላል። ያን ጊዜ ኳሊቲ ይስተካከላል። የልጆች ኳሊቲ ይስተካከላል። የውድድር ኳሊቲ ይስተካከላል። የውድድር ኳሊቲ ስፖንሰሮች ምን ስትላቸው ሜዳው የተሻለ ሜዳ ስለሆነ ደስ ይላቸዋል። ቢዝነስ ይመጣል። ያን ጊዜ የገቢ ምንጫችን ይሰፋል። ስለዚህ ቅድም እንደነበር በቃ ሁሉ እንትኑ ማጥፋት ነውና ይሄንን መልክ ተባክተን ስለዚህ ሜዳ ለመንግስት አስተላልፈን ለገባም ሰው እንዴት አይሰራ ስታንዳርድ ነው ይቀጥላል። ስታንዳርድ ከተማ ረጁ
በመቀጠልም ያው ጨዋታው ድባቡ ይናገራል። ስለዚህ በጣም ደስ ብሎናል። ለአጠቃላይ ለስፖርት አፍቃሪያን እንዲሁም ለአንተ ልጆች እንኳን ደስ አላችሁ ማለት ፈልጋለሁ። የቂርቆስ ክፍለ ከተማ እጅ ኳስ ክለብ አሰልጣኝና የብሔራዊ ቡድናችን ዋና አሰልጣኝ ናቸው። የእሸት ቡድን ያው እኛ ስንዘጋጅ የነበረው ያው ለሲቲ ካፕና ለፕሪሚየር ሊጉ ነው። ሲቲ ካፑን አዘጋጅተን አጠናቀነዋል። ፕሪሚየር ሊጉ ይከተላል።